ሄይ ጋይስ ሰላም ናችሁ ወይ? ለዛሬ ደግሞ አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄንን የመሰለ የጸጉር አሰራር ከነ አያያዙ ማለት ነው ይዤላችሁ የመጣሁትኝ። በጣም እንደምትወዱት ተስፋ አደርጋለሁ። እንግዲህ የሚያስፈልገን በመጀመሪያ ጸጉሩን የሚያስፈልገን ይሄ አፍሮ ትዊስት ሄር ያስፈልገናል። ለዛሬ እሱን ነው የምጠቀመው። ሌላ ደግሞ ጄል እንጠቀማለን። ሻይኒንግ ጃም ጄል እጠቀማለሁ፣ ይስማማኛል በጣም። ለፊቱ ደግሞ ጋቱቢ እጠቀማለሁኝ። ጸጉር ማስያዣ እንዲሁም ደግሞ ማበጠሪያዎች ያስፈልጉናል ማለት ነው። እንደዚህ አድርጌ አሳድሬዋለሁ አለስልሼ ቅባት ቀብቼ። እናንተም እንደዛ ማድረግ አለባችሁ፣ ምክንያቱም ሹሩባው እንዲያምርልን ማለት ነው። እንደዚህ ማድረግ አለባችሁ ሁሉ ጊዜ። ከዛ በኋላ እንደዚህ ካበጠርነው በኋላ እንግዲህ ለዛሬ ትንሽ አከፋፈሉ ገደድ ያለ አከፋፈል ነው የምከፍለው። አንዳንድ ጊዜ ቀጥታ ከመክፈል ለየት ያለ ስታይል መፍጠርን በጣም አሪፍ ነው። እንግዲህ ይሄ መጨረሻ ላይ የማረገው ጸጉር እንደነገርኳችሁ አፍሮ ትዊስት ሄር ነውና ከርዳዳ ጸጉር ላለን ነው የሚሆነው። ምክንያቱም በጣም ሉጫ ጸጉር ኖራችሁ ጫፉ ላይ ይሄን ብታደርጉ ማች ስለማያደርግ አያምርምና ትንሽ ከርደድ ያለ ጸጉር ያላችሁ ሰዎች ይሄን ብትጠቀሙ ሞር አሪፍ ነው። ከዛ በመቀጠል እንግዲህ ካስያዝን በኋላ የምንጠቀመው ጄል ቅድም ያሳየኋችሁን ጄል ከስሯ ብቻ እናደርጋለን ማለት ነው። የላይኛውን አናስነካው፣ ምክንያቱም ጸጉሩ ከርደድ ማለቱን እንፈልገዋለን ከዊጉ ጋር ማች እንዲያደርግልን ማለት ነውና ከስሯ ብቻ ነው የምናረገው። እና ጸጉራችሁን ጄሉን ከስር ማድረግ ጆሮአችሁ ስር ያለውንም ጸጉር እንዳትረሱ አንድ አይነት እንዲሆን ስታበጥሩን እንግዲህ እንደዚህ ነው እንዳልኳችሁ። ዝም ብላችሁ ከስር ብቻ ያለውን ነው የምናበጥረው፣ ዙሪያውን ነው የምናበጥረው። ከዛ በኋላ የሁላችሁ ዊጉ ይሄንን ነው። አንደኛውን ዊግ ለሁለት ከፍዬ መሀል ውስጥ እያስገባው የምሰራው ነው። አንደኛውን ደግሞ ጫፉ ላይ ነው የምጠቀልለው ማለት ነው፣ ለሁለት አካፍየው። እንግዲህ አሁንም ዛሬ የማሳያችሁ አሰራር ጉንጉን ነውና እንደዚህ ለሶስት ይያዝና ከዛ በኋላ ወደ ውስጥ አርጋችሁ ነው የምትጎነጉኑት ማለት ነውና በመሃል ትንሽ ከፊቱ መጀመሪያ በባዶ ተሰሩና ከዛ በኋላ ዊጉን እየከተትን ነው ማለት ነው የምንሄደው። በሌላ ቪዲዮ አሳያችኋለሁኝ እንዴት አድርገን የዊግ አያያዝና በርግጥ ይሄኛው እንዴት መስራት እንዳለባችሁ ሞር ማሳየት ያስቸግራል። ግን እንደዚህ አድርገን በጣታችን እንቀበለዋለን። በውስጥ በኩል ነው የምንቀበለው። እሺ እንግዲህ የቀረውን ደግሞ ያው ተከታተሉ ማለት ነው እያያችሁ።
ከዛ በኋላ ስትጠቀልሉት ምንድነው መጀመሪያ 1/4 የሚያህል ትወስዱና ዙሪያውን የፀጉር ጌጡን ትሸፍኑታላችሁና በሽቦ እያደረጋችሁ ትሸፍኑታላችሁ የፀጉር ያስያዝንበትን ማለት ነው። ከዛ የሚቀጥለውን አንዴ እንደዚህ አድርጋችሁ ዙሪያውን ታጥፉና በፀጉር ማስያዣ እያደረጋችሁ እናንተ የምትፈልጉትን ያህል ሳይዝ እስከሚሆን ድረስ ታደርጋላችሁ ማለት ነው። ከዛ በኋላ ይዘን ከጨረስን በኋላ የፊቱን ሳብ እና በእንደዚህ በሚዶ ወደ ላይ ታረጉታላችሁና ከፊታችሁ ቅርጽ ጋር እንዲሄድ ማለት ነው፣ ለምጥጥ እንዳይል። ከዛ ይሄ ጋቱቢ ቅድም ያልኳችሁ ጄል ለፊቱ ኤክስትራ ሆልድ ስለሚያደርግ እሱን እናደርገዋለን ማለት ነው። እንደዚህ አድርጋችሁ ይሄ ቤቢ ሄራችሁን መስራት ትችላላችሁ ከፈለጋችሁ። this is optional ነው፣ ግን ሞር ሲሰራ ለውጥ አለውና እንደዛ ብታደርጉት አሪፍ ነው። ኢቭን እንኳን ቤቢ ሄሩንም ወደፊት እንደ ቤቢ ሄር ባታወጡም እንደዚህ አድርጋችሁ መላክ ትችላላችሁ። ቤቢ ሄር ለመስራት እንግዲህ ትንሽዬ ፀጉር ከፊታችሁ እንደዚህ ታወጡና ጠቅጠቅ ባለ ሚዶ ወይም ደግሞ ቡርሽ ካላችሁ በዛ እንደዛ እያደረጋችሁ የእውነተኛ ቤቢ ሄር ማስመሰል ይቻላልና በጣም ለውጥ ነው የሚያመጣው ሹሩባው ላይ። እሺ እንግዲህ ጋይስ ያው ስሰራ እኔ ብዙ ጊዜ ኮንሰንትሬት በጣም አድርጌ ስለምሰራ ፊቴ ኩስትር ብዬ ነው የምሰራው፣ ግን ኮስታራ አይደለሁም። በጣም ተጫዋች ነኝና ብዙ ጊዜ ከስተመሮቼ ለመጀመሪያ ጊዜ ሲያዩኝ ኮስታራ መስላቸዋለሁ፣ ግን ያው ስሰራ ነው እንጂ ኮስታራ አይደለሁኝም። ከዛ በመቀጠል ቅድም ሶሪ ያላሳያችሁ ሙስ ያስፈልገናል። ይሄ የወጣጣ ፀጉር ምናምን ካላችሁ ፀጉሩን ብቻ እናደርጋለንና ሻሽ ስናደርግበት በጣም ቆንጆ ይሆናል ማለት ነው መጨረሻ ላይ ስንፈታው። ከዛ በኋላ እቺ ነጠላ ሻሽ አለችኝ፣ በሷ ግጥም አድርገን እናስረውና 5 ደቂቃ ያህል እንቆያለን። 5 ደቂቃ ሆኖታል እንግዲህ እንፈታዋለን። ትንሽ ሜካፕ አድርጌ ተከስቻለሁኝ እና ሲፈታ ይሁት እንግዲህ እንዴት እንደሚያምር በጣም በቀላሉ አሁን ለእናንተ ሳሳይ ነው እንጂ 5 ደቂቃ በታች የሚወስድ ስራ ነው። እንደዚህ አድርገን በደንብ ስፕሪንግ ላይ ሰመር ላይ መዘነጥ ነው እንግዲህ ማለት ነው። ይሄን ይመስላል ጋይስ። እንግዲህ ከኋላውም አያችሁት እንደዚህ፣ ለዚህ ነው አያችሁ ፀጉሬና ዊጉ በጣም ነው የሚመሳሰለው። እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም አመሰግናለሁ። ባይ ጋይስ።